ስንመጣ ተጠቅልላቸው ነበረ፣ ግን ለሆነ ሰው ሊሰጥ ነው ብለሽ ነበር። ለዛ ሰው ስጠብቅ ነበረ ግን አይደለም። ቆይ ሰው ይመጣል ስለማንን ጠብቀ ልዩ ስጦታ ነው። በጣም ነው የማመሰግነው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን ይመስገን፣ ደህና ነን፣ እግዚአብሔር ይመስገን አለን። ያው እንግዲህ ዛሬ በአዲስ ቤት ከች ብያለሁ ማለት ነው። ያው ልታስደነግጠኝ አብረን ቆይቶ በማንኛለሽ ምንጨምቀኝ ነገር ያ አንተ ማረም እየቀለኳት ነው የሚመጣ ሰው አለ ምናምን ብለሽ አሳክሽ ነበር፣ አልተሳካም። ደህና ነህ? እኔ ግን ለምንድን ነው ሁሌ እኮ ነው ሁሌ ምን እንደሚያደርግ ታውቃላችሁ? ሰላም ሲለኝ ሁሌ እንደጨመቀኝ ነውና ምን እንደሆነ ነገር ማወቅ አልቻልኩም። ፍቅር ከሆነ ስለምወድሽ ነው አይደለ? ትቀባኛለህ። ለወሊዎች ቤተሰብ ሰላም በልሽ። ሰላም እንዴት ናችሁ ቤተሰቦች? እኔ ደህና ነኝ። እንደምታዩኝ ፋብያለሁ እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እንግዲህ ከሷ ነው የወሰድኩት ባይዘው ይሄንን የተወረሰ እውነት ነው የማወራው። ወሪሽ ሆኖ ከሷ ተመችቷችኋል? እስቲ ኮሜንት ላይ ንገሩኝ። ሰላም ተውም ከተመቻችሁ ንገሩኝ። ካልተመቻችሁ ይመጣ ሰው አለ ብለሽ ነበር እኮ አለ ይመጣል። የሆነች ቆንጅዬ ልጅ አፋጅ ነው አይደለም፣ ለፍስብ የሆነች ቆንጅዬ ልጅ አየሁልህና እሷን ላስተዋውቅ ብዬ። እኔ እንደዚህ አይነት ነገር አይመቸኝም እናቴ። ወደ ስራ ነው እንጂ እኔ በልጅ ፊት እንደዚህ አይነት ነገር አታውሪ እናቴ። በልጅ ፊት እንደዚህ አይነት ነገር አታውሪ አይደል? እሺ በቃ አንተ ልጅ ነህ። ከዚህ በኋላ ደግሞ በልጅ ፊት ምንም አይነት ነገር አላወራም። የሚመጣ ሰው አለ ብለሽ ምረው ከኔ ጋር እኮ እያወራሽ ነው። እሺ እኮ ይመጣል። እሱማ በኋላ ነው የሚመጣው፣ ቆይቶ ነው። አሁን አንተን ማውራት ነገር አለ። አሁን ለምሳሌ አሁን ዩቲዩብ ቢከፈትልህ አንተ ቢኖርህ ዩቲዩብ ወይም ደግሞ እኔ ሄሉ ዩቲዩብ የሚለው የለም ሄሉ ዩቲዩብ ያንተ ቢሆን እንዴት ነው አሁን መግቢያ የምትሰራው? መግቢያ ሰርተህ አታውቅማ? ጀመር እኔ ፍላጎትም የለኝም ዩቲዩብ እንትን የመክፈት አልፈልግም። አንተ እኮ አትፈልግም ኖ። አሁን ሄሉ ዩቲዩብ ያንተ ቢሆን እንዴት ነበር መግቢያ የምትሰራው? አይሆንም ማስጀመር ስለማልፈልግ። እሺ በኔ በሄሉ ዩቲዩብ መግቢያ ስትሰራ እንዴት ነው የምትሰራው? እንዳየሽ ሆነ ካንቺ ጋር ምን ሰራ ሰላም እላለሁ በቃ። ሌላ መግቢያ ስትሰራ ነው ያልኩ። እንዴት ብለህ ነው እኮ የምትሰራው? አሁን ለምሳሌ ለብቻህ ነህ፣ እኔ የለሁም ለብቻህ ነህ። ከዛም በኋላ መግቢያ ስራ ስለ እንዴት ነው የምትሰራው? ሰላም ብዬ እንደሆነ ተቀጥላል። በቃ እንደምሰራ ቪዲዮ ይወሰናል። እንደምሰራ ቪዲዮ እኔን ቁርስ የመጋበዝ ቪዲዮ ቢሆን እሺ፣ አሁን እኔን ምሳ የመጋበዝ ቪዲዮ ነው የምትሰራው። እና አሁን እነግራችኋለሁ ለቤተሰብ እኮ መጀመሪያ አሁን በልልኝ ለቤተሰብ በልልኝ። አሁን ለምሳሌ እኔን ምሳ ልጋብዘኝ ነው። ከዛም በኋላ መግቢያ እንተና አይደል ምሰራው። እኔን ልጋብዘኝ ከሆነ መቼም ምን ያሰራል እኮ። አሁን ይሄንን ያዝና እዚህ ጋር ሰላም እንዴት ናችሁ ብለህ እንዴት እንደምትሰራ እስቲ አሳያኝ። እሺ ሰላም ብዬ ነው የምጀምረው ወይስ? እና እኔ መግቢያ ስትሰራ በቃ አላውቅም። እኔ አሁን በቃ እንደፈለክ ስራ። እሺ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ማርያምን ይከብዳል እኮ እኔ ደህና ነኝ። እናንተ በያላችሁበት ሰላም ጤና እንደሆናችሁ ተስፋ አለኝ። ዛሬ የመጣሁት ደስ በሚል ቪዲዮ ነው እና ዛሬ ሄለን ልጋብዛት ነው። ምሳ ልጋብዛት አስቤያለሁ። ሌላ ምንም ተርባለች። እሱን ስበይ ነው የሚወስኑት። ለማንኛውም እሺ በቃ እና እንደዚህ ነው የምትሰራው። አይ እንዴት ነው ግን ቤተሰቦች እንዴት ነው ከ10 ስንት ትሰጡታላችሁ? አሪፍ ነው። እኔ አሪፍ ነው ብያለሁ። እነሱ ደግሞ የራሳቸውን ሀሳብ ይስጡ። እና ምንድነው የሚመጣ ሰው አለ አልሽ፣ ከዛ የሆነ ነገር እነግርሃለሁ አልሽ እኮ። እሺ ልንገርህ፣ ቆይ 2 ሰርፕራይዝ አለ ማለት ነው። ከየቱ እንደምጀምር ግራ ገባኝ። 2 ሰርፕራይዝ ነው ያለህና ከዛ ከየትኛውን ጀምር እያልኩኝ እያሰብኩኝ ነውና ከየትኛውን ጀምር? አታጓጉኝ በጣም እየጓጓሁ ነው። የሆነ ስጦታ አለኝ ይዤ ልምጣ። እንካ ያዝ መጥ
ሰዎች እኔ ጨንቆኛል። እስቲ ሊያው ስነው ገመናይ ሌላውስ ሌላሉ ማን ይችልልሻል። የሆነ ስጦታ አለኝ ለኔ ነው እንዴ ይዘን የመጣ ነው። ይሄ ስጦታ ምንድነው? ስንመጣ ተጠቅልላቸው ነበረ፣ ግን ለሆነ ሰው ሊሰጥ ነው ብለሽ ነበር። ለዛ ሰው ስጠብቅ ነበረ ግን አይደለም። ቆይ ሰው ይመጣል ስለ ማንን ጠብቀህ ነው? እየሸወርሽ ነበር ነው? አይ ማንን ጠብቀህ ነው? አይ ሰው ነው አልሽኝ። እንግዲህ አልነገርሽኝ፣ ወንድ ሴት አልሽኝ። ግን ሰው ስትይኝ በቃ ግን ስጦታው እኮ እንደሆነ አታውቅም። አይተሃል እንጂ እንዴት እሱ ነበር የያዘው? እንዴት አየህበት? በጨረፍታ እንዲህ ብለህ ነው መቼም። እሺ ለማንኛውም ያው እኮ የሚመጣ ሰው የለም ነው። ግን ገምት። እሺ ምን ይመስላል? የሚመጣ ሰው የለም ለአንተ ነው እና ገምት። ሁለት ሰርፕራይዝ ነው ያለኝ፣ ግን ከዚህ ልጀምር ብዬ ነው። ያው ከፊቻሬ ምን አስጨነቀኝ? ከዚህ ያው ጭንቀት አይወድም። ማን ምን አለ ትንሽ ብትገምት እንኳን አልሁን ብቻዬ እኔ ማመን አልችልም። በጣም ሲፈልገው ነበርና በጣም የሚፈልገው ነው። በጣም ለኔ በቃ ልዩ ስጦታ ነው። በጣም ነው የማመሰግነው። ለወንድ ልጅ የኔ መሰለ ስጦታ በቃ ከዚህ በላይ ስጦታ የለም። ለወንድ ልጅ ማለን የመሰለ ስጦታ የለም። በዚህ አጋጣሚ ወደድከው? ወንድ ልጅ ነው የሚረዳው። ባይዞ ይሄ ስሜት ወንድ ልጅ ነው የሚረዳው በብዛት። ስለዚህ ተመቸ። ከለሩ ምናምንስ የምትፈልገው? ከለሩስ የምትፈልገው ከለር? አረ ከኔ ጋር መሄዳል ብዬ አስባለሁ። እኔ ያሰብኩት እሱ ቀይ ስለሆነ እንደዚህ ጥቁር ነገር ያምርበታል ብዬ ነው ቀይ ከምገዛልኝ እና ብዬ ነው። እና ቤተሰቦች እንዲያውም ማለት ነው ለብሰው ቸኩያለሁ። እንዲያውም ለብሼው ነው የማጣው። ቶሎ በል አደራን፣ እንዲያው በድንግል ማርያም እንዳትቆይ። እንዲያውም አንመጣም። አሁን ይሄንን ይዞ በጣም ነበረ በነገራችን ላይ ሊቀይም ስለሆነ ያምርበታል ብዬ ነው እና ደግሞ በጣም ነው ማለት እንትን የሚለው ማለት ነው ያምርባል። ያው አምጣ ለያዝልህ እኔ ከዛ በደንብ አሳያችሁ። ደግሞ ቤተሰብ ልክ ነው የገዛችው። አምሮባል